እሺ ሀባይቢ ይሄ ሰው የግልክ ነው የሚያወራው። ሚስቴን ባንጋሊ ቀማኝ እያለ እኮ ነው። አቅፊያት የማድራት ሚስት የኔ አልነበረችም፣ የማቅፋት ልጅ ያሳደጓት ልጅ የኔ አልነበረችም እያለ እኮ ነው። በቅርቡ ሰማሁኝ እኮ ነው እያለ ነው። አይታችሁን መለስ ልክ አይደለም እንዴ? ሰላም አለይኩም። እስኪ ዛሬ ከሚዲያ የጠፋሁበት ምክንያት ልንገራችሁ። እኔ ሙራድ ሚዲያን በጣም ነው የምወደው። በተለይ ቲክቶክ በቀን 2-3 ቪዲዮ ሳለቃሉ ሊቭ ላይ ሳልገባሉ። ግን ከዚህ ሁላ ከሚዲያ ብቻ አይደለም ከጓደኛም እንድርቅ ከሚዲያ እንድርቅ ያደረገኝ ነገር አንድ ነገር ልንገራችሁ። እኔ ሚዲያ ቲክቶክ በምሰራ ሰዓት ቪዲዮ በመለቅ ሰዓት ኮሜንት ላይ ስለ ሚስቴና ስለ ልጄ የሚጠይቅ ኮሜንት ያለው ሊቭ ላይ በምገባ ሰዓት ስለ ልጄና ስለ ሚስቴ የሚጠይቀኝ ሰው ይኖራል። ይሄ ጥያቄ ነው እኔ ከሰው እና ከሚዲያ ያጠፋኝ ነገር ይሄ ጥያቄ ነው። ሚስት እንዳለኝና ልጅ እንደነበረኝ ታውቃላችሁ። ግን በሚያሳዝን ሁኔታ ሚስትም የለኝም ልጅም የለኝም። ይርማሉለ ሚስቴ ናት ብዬ ሳቅፋት የነበር እኔ ሲጀመር ላምነዋቸው ሚስቴ ያልነበረች ላምነዋቸው ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደለች። በቃ እኔ እስካሁን ድረስ ማንም ይሄን ሚስጥር ማንም ነገሩ ከተፈጠረ ቆይቷል። ማንም የሚያውቅ ነገር ግን ከዚህ ነገር ለመራቅ ነው። በቃ ይሄን ነገር ኮሜንት ላይ ሳይ ሰው ሲጠይቀኝ በቃ ያንን ጊዜ እያስታወሰኝ የሌለ ነገር ወደ ሌላ ነገር ወደ ኋላ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ ነው። እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጅ እኔ አላገባም በቃ ልጄ ናት ብዬ ስስማት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር የባንጋሊ ልጅ ሆና ተገኘች። እና እባካችሁ በእኔ የደረሰ በማንም አይድረስ። በቃ እኔ ከዚህ በኋላ ሚዲያ መጠቀም እፈልጋለሁ። ያሳዝናል፣ በጣም ያሳዝናል። በጣም ይሄን ጥያቄ ባትጠይቁኝ፣ ይሄን ቪዲዮ የደረሳችሁ ይሄን ጥያቄ ባትጠይቁኝ ደስ ይለኛል። በቃ አመሰግናለሁ። እሺ ሀባይቢ ሰላም አለይኩም ወራህመቱላህ ወበረካቱ። ክርስቲያን ወገኖቼ እንዲሁም ሰላም ብያለሁ። እኔ ወላሂ የዚህ ልጅ ንግግር በጣም አልተዋጠልኝም። ብቻ ግን ካሁን በኋላ ያለቀሰ ነው እንደምታዩት፣ እንደሰማችሁ ነው። እንዴት ሊሆን ቻለ? እንዴት የባንጋሊ ሚስት ልትሆን ቻለች? የባንጋሊ ልጅ እንዴት በትዳር ላይ ማግጣበታል ማለት ነው? እና እንዴት በምን አወቀ? ልጅቱን እያሳደጋት ነው። ቢያንስ ከዓመት በላይ ከዛ በላይ ሆኗል ልጅቱ። እሷም ከተጋቡ ቆዩ። እንዴት በሳውዲ ላይ ነው እሱ እየኖረ ያለው? እንዴት በስደት ማለት እንዴት አወቀ ማለት? መንስኤው ባንጋሊ ነው። እሱም በትዳራቸው ገባ። ከዛ በኋላ ግንኙነት ፈጠሩ። በትዳሯ ላይ እንግዲህ ያው ፈጸመች ነገሩን። ከዛ በኋላ ከሱ ተረገዘ፣ ከባሉ አይደለም ማለት ነው። እኔ በጣም አሳዝኖኛል። እውነት ከሆነ እንደውም እንደዚህ የምታረጉ ሴቶች እንደው ምን እንድትጠቀሙ እንደሆነ ምን ለየት ያለ ከባንግላዴሽ ምን አይነት ነገር እንዳለ አላውቅም። አሁንማ ኢትዮጵያም ጭራሽ እየመጣ ነው። ባንግላዴሽ ኢትዮጵያም ጭምር እየመጡ ነው ባንግላዴሾች ማለት ነው። እና ብቻ አላህ አለም ቲክቶክ ላይም እንዲሁ ቀርባ ነበር። እሷ ግን ለየት ያለ መልስ አልቀረበም። ከዛ እንደዚህ ጠርጥሮ ነበር። ከዛ ከጠረጠረ በኋላ ደበደበኝ ሊገለኝ ሲል ከዛ በኋላ ልጁ ያንተ አይደለም የባንጋሊ ነው ብዬ አመንኩለት ነው ያለችው ልጅ እሷ ማለት ነው። ሚስቷ ከዚህ በፊት ቀርባ ነበር እና እሱ ደግሞ 100% እርግጠኛ ነኝ 100% የኔም ልጅ የኔ ሚስትም እንዳልሆነች እኔምና እሷ ተማምነናል አለ።
እኔ ከዚህ በላይ ካሁን በኋላ ከልጄ እንድትጠይቁኝ ልጄም አይደለችም ሚስቴም አይደለችም ስለተማመን ጨርሰናል ያለው። አላህ አለም እንግዲህ እንደዚህ ካደረሽ ወላሂ መቼም ቢሆን እንዳያልፍልሽምም ትልቅ ጸጸትም ነው በህይወትሽ ያደረው ማለት ነው። ምክንያቱም አንድ በትዳር ላይ ባንጋሊ መሆኑ እንደ ሀበሻ እንኳን ቢሆን በምን ጣዕሙ እንደ ፈረንጅ በትዳርሽ ላይ ታስገቢያለሽ? ለምን? የማይታሰብ ነው፣ በጣም የማይታሰብ ማለት ነው። እና ሙራድ እንግዲህ አላህ ካንተ ጋር ይሁን። አላህ በሌላ በዲኗ አጥባቂ ላንተ ያላትን ልጅም ሚስትም አላህ ይስጥህ። እንግዲህ ምንም ማድረግ አይቻልም። ያው ያንተ አላላትም ፊቱንም ያንተ ቢላት ያንተ ልጅ ቢላት ያንተውና ካንተ ውጭ ማንንም ወንድ አታይም ነበረ። ግን ያንተ ስላላላት እንደውም ፈጣሪህን አመስግን። ምክንያቱም ወደፊት ምን አይነት ሚስት የሚሰጥህን እሱ ነው የሚያውቀው። ይቺ ለህይወትህም ልታጠፋ ትችል ነበረ። ለዚሁም አመስግን ፈጣሪህን በወቅቱ ስላወክ ማለት ነውና እኔ አስባችሁታል እንደዚህ ደብቃ መቼ ሊጋለጥ እንደነበረ አላውቅም። ወላሂ በጣም የገረመኝ ስሰማ በጣም ያሳዝናል። ብቻ እንደው ልጁ 10 ምናምን በቃ ከ10 ምናምን በላይ ከሆነው ከዛ በኋላ አባቴ አይደለም ብሎ ብጠይቅ ያ ልጅ ሳስታድግ እንዴት ምን ሊሆን ነበር? ምን ይፈጠራል? ከባድ ነበረ። ብቻ አሁንም ማወቁ ጥሩ ነው፣ አይከፋም። ግን እንደዚህ የምታረጊ ሴቶች መቼም አያልፍላችሁ። ምንም የተለየ ነገር የማታገኙ መቼም የማያልፍላችሁ የሳውዲ ሴቶች እና የዱባይ ሴቶች ከውጭ ሀገር ዜጋ ተጠንቀቁ። በተለይ እንደው ነፃ ብትሆኚ ጥሩ ነው። ማንም ማግባት መብትሽ ነው። ግን በትዳር ላይ ያውን ባንጋልሽ ውጭ እንዴት እንዳሰበችው በጣም ይገርማል። እና ብቻ ሙራድ ያሳዝኑኛል። መልካም ጊዜ መልካም ቆይታ ይሁንላችሁ። በሌላ ቀጣይ ቪዲዮ እመጣለሁ። እናመሰግናለን።